ከሀገር እንዳይወጡ እገዳ ተጣለባቸው። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ እንደተለመደው በአንድ ርዕሰ ጉዳይ ወደ እናንተ ወደ አድማጮቼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱኝ ስል በትህትና ጠይቃለሁ። ቀጥታ ወደ መረጃዎቹ ስንሸጋገርም በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና በ500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ ዛሬ መወሰኑ ተሰማ። ችሎቱ ሚያዝያ 28 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎቹ ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለዛሬ ሰኞ ግንቦት 3 2018 ዓ.ም ቀነ ቀጠሮ መስጠቱ መዘገባችን ይታወሳል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከስር እንዲፈቱ ትዕዛዝ ተሰጥቷል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀንና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲፈቱ የተወሰነ ሲሆን ስድስተኛና ሰባተኛ ተከሳሽ የሆኑት ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ፍርድ ቤቱ ወስኗል። ይሁን እንጂ ተጠርጣሪዎቹ ከአገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል ደግሞ በክስ መዝገቡ አምስተኛ ተከሳሽ በሆነው በቲክቶከር መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወም ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ታውቋል።